ሰላምና ጤና ለእናንተ ይሁን ውድ የታማኙ መድፈኞቹ የዩቲዩብ ቻናል ቤተሰቦች፣ የሰሜን ለንደን ኩራት እውነተኛዎቹ ጋናርስ እንኳን ወደ አዲሱ እና እጅግ አስደሳች ወደ ሆነው የአርሰናል ዝውውር መረጃ ቪዲዮአችን በሰላም መጣችሁ። ዛሬ የምንነጋገረው ስለ አንድ ተራ ዝውውር አይደለም። የዝውውር መስኮቱ ሊዘጋ ጥቂት ቀናት ብቻ በቀሩበት በዚህ ሰዓት ሚካኤል አርቴታና አንድሮ ቤርታ የአውሮፓን እግር ኳስ ሙሉ በሙሉ ሊያናውጥ የሚችል አንድ ታላቅ ኦፕሬሽን ጀምሯል። አርሰናል በአውሮፓ ምድር ላይ ማንም ሊያስቆመው የማይችል ፍጹም አስፈሪ የማጥቃት መስመሩን ለመገንባት ቆርጦ ተነስቷል። ለዚህ ደግሞ አይናቸውን ያሳረፉት በፓሪሲያን ክለብ ፒኤስጂ ቤት ድንቅ ብቃቱን እያሳየ በሚገኘው የክንፍ መስመር አውሎ ነፋስ ብራድሌ ባርኮላ ላይ ነው። ይህ መረጃ ወሬ ብቻ አይደለም። ከፓሪስ እና ከለንደን የደረሱን እጅግ አስተማማኝ መረጃዎችን እንደሚያመለክቱት አርሰናል ይህንን ዝውውር ለመጨረስ ከጫፍ ደርሷል። ድርድሩ የት ደረሰ? ተጫዋቹስ አርሰናልን የመረጠበት ያ የውስጥ ሚስጥር ምንድን ነው? አርቴታ ስለ ባርኮላ ምን አይነት ልዩ ታክቲካዊና ሚና አዘጋጅቷል? የዚህን እጅግ አጓጊ የዝውውር ሙሉ ዝርዝር፣ የተጫዋቹን ውሳኔና በክለቦቹ መካከል ያለውን ትልቁን ጋሬጣ እስከ መጨረሻው ሰከንድ ድረስ በዝርዝር እንመለከታለን። ስለዚህ አንድም ሰከንድ ሳታሳልፉ ልባችሁን ለመድፈኞቹ ክብር እያስመታችሁ እስከ መጨረሻው አብራችሁን ቆዩ። ውድ ደጋፊዎች፣ ቡድናችን የፕሪሚየር ሊጉና የሻምፒየንስ ሊጉን ዋንጫ አንስቶ ሙሉ በሙሉ የበላይነቱን ለማወጭ አሁንም በማጥቃት መስመሩ ላይ ተጨማሪ ፍጥነት እናም አስፈሪ ክህሎት ያስፈልጓል። በተለይም በቡካዮ ሳካ እና በጋብሪኤል ማርቲኔሊ ላይ የሚወርደውን ከባድ ጫና ሊጋራ የሚችል ዓለም አቀፍ ደረጃ ያለው ወጣት ተጫዋች ማስፈረም የዘንድሮው የዝውውር መስኮት ዋና ግብም ነበረ። ልክ በዚህ ሰዓት ነው እንግዲህ የብራድሌ ባርኮላ ስም ወደ ሰሜን ለንደን በኃይል እየተሰማ የመጣው። ይህ ፈረንሳዊ የክንፍ መስመር ተጫዋች በአንድ ለአንድ ግንኙነት ላይ ያለው ድፍረት እናም ኳስን ከጥልቅ መስመር ይዞ በፍጥነት የመግባት ብቃቱ ልዩ ነው። አርቴታ ይህንን ወጣት ተጫዋች ረጅም ጊዜ ሲከታተለው የነበረ ሲሆን አሁን ላይ የተገኘው መረጃ ደግሞ እጅግ አስደሳች ነው። የዚህ ዝውውር ትልቁ ምዕራፍ ተጠናቋል። አርሰናል እና ብራድሌ ባርኮላ በግል ጥቅማ ጥቅሞች እናም በኮንትራት ጉዳዮች ላይ ሙሉ በሙሉ ስምምነት ላይ ደርሰዋል። አዎ፣ ተጫዋቹ ወደ ኤሚሬትስ ስቴዲየም ለመምጣት ፈቃደኛ ሆኗል። ነገር ግን ጋነርስ አሁን የቀረው እናም እጅግ ከባዱ ነገር የሁለቱ ክለቦች ስምምነት ነው። አሁን ላይ ያለው የፈረንሳዩ ፒኤስጂ አቋም ምንድን ነው? እንደተረጋገጠው ከሆነ ፒኤስጂ ተጫዋቹን መሸጥ ይፈልጋል። ዝውውሩን ለመፍቀድ ዝግጁ ናቸው። ነገር ግን አሁን ላይ ድርድሩ እጅግ ከባድ ያደረገው ነገር ፒኤስጂ ለተጫዋቹ የጠየቀው የገንዘብ መጠን ነው። ፓሪሶች ባርኮላን በቀላሉ አሳልፈው ለመስጠት አይፈልጉም። ስለዚህ እጅግ በጣም ከፍተኛ የሆነ የገንዘብ መጠን በጠረጴዛው ላይ እንዲቀመጥ ይፈልጋሉ። ለመሆኑ እስቲ ያስቡት፣ ብራድሌ ባርኮላ ወደ አርሰናል ቤት ቢመጣ ቡድናችን ምን ያህል አስፈሪ ይሆናል? በመጀመሪያ ደረጃ ባርኮላ በግራ ክንፍ ላይ ሲሰለፍ እጅግ ገዳይ ነው። ይህ ማለት ቡድኑ ፍጹም የተለየ ፍጥነትና ፈጣን የአንድ ለአንድ ማለፍ አቅም ያገኛል ማለት ነው። በሁለተኛ ደረጃ ባርኮላ በሁለቱም ክንፎች ላይ የመጫወት አስደናቂ ተለዋዋጭነት አለው። ቡካዮ ሳካ እረፍት በሚያስፈልግበት ሰዓት ባርኮላ ወደ ቀኝ ክንፍ በመሄድ የሳካ ሚና በተመሳሳይ ጥራት መወጣት ይችላል። ይህ ደግሞ አርሰናል ለዓመታት ሲቸገርበት የነበረውን የሳካን ተለዋጭ ወይም ተተኪ የማጣት ችግር ሙሉ በሙሉ ይፈታል። ባርኮላ፣ ሳካ፣ ማርቲኔሊ፣ ኦዲጋርድ ይህ የአውሮፓን እግር ኳስ ለዓመታት የበላይ ሆኖ ለመምራት የሚያስችል አስፈሪ ስብስብ ነው። እዚህ ላይ ጆኮሬሽንም ጨምራችሁበት። ውድ ጋነርሶች፣ ድርድሩ እንደቀጠለ ነው። ተጫዋቹ ልቡ ለለንደን ሰጥቷል። አሁን የሚቀረው የዋጋ ስምምነቱ ብቻ ነው። ይህ ዝውውር ይሳካል ብላችሁ ታምናላችሁ? እስቲ ከታች ባለው የአስተያየት መስጫ ኮሜንት ሴክሽን ላይ አስተያየታችሁን አስፍሩልኝ። ብራድሌ ባርኮላ ለአርሰናል የማጥቃት መስመር ላይ ትክክለኛ ተጫዋች ነው ብላችሁ ታስባላችሁ? አርሰናል ፒኤስጂ የጠየቀውን ማንኛውንም ዋጋ ከፍሎ ይህንን ቡድን መገንባት አለበት ወይስ ሌላ ተመራጭ ተለዋጭ የሆነ ተጫዋች መፈለግ ይኖርበታል? ቪዲዮን ከወደዳችሁት አሁኑን ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ
እንደነዚህ አይነት የዝውውር ዜናዎችን በምንለቅበት ጊዜ በአስቸኳይ እንዲደርሳችሁ ደግሞ የደውል ምልክቷን መጫናችሁን አትርሱ። ሁሌም ድል ለአርሰናል። አርሰናል ሁሌም ያሸንፋል። ባይ ባይ።